በዛሬው ቪዲዮ መሀል ላይ አቲፍ ለልጅ ልጁ ለኤንጅላ ሁሉንም ንብረቶች አሳልፎ ሰጣት። ኤንጅላ አያቷ አፊፌን አልፈልግሽም በማለት አባረረቻት። ኦስማን አፊፌን አንቆ ገደላት የሚለውና አዝራ ኤንጅላን ለመግደል የምትሞክርበትን እንዲሁም አቲፍና ቤልጎን የሚጋቡበትንና በመጨረሻ መቲ በመሳሪያ የሚመታበትን ሌሎች ማስጠንቀቂያ ንቶች ቀርብ ያለው ወደ አጓጉ ትዕይንት አለፍኩ። አቲፍ ኤንጅላ የልጅ ልጁ እንደሆነች ካወቀ በኋላ ያለውን እያንዳንዱ ንብረት በሙሉ ለሷ ሰጣት። ሁሉንም ነገር ፍሊዝ ከሩቅ ሆና እያዳመጠች ነው። አሁን ኤንጅላና እንዲሁም ደግሞ አቲፍ እርስ በርስ ተገናኝተው የምትፈልገውን እያንዳንዱ ነገር በሙሉ እንደሚያደርግላት ቃል ይገባላታል። ይህንን ሁሉ ነገር ፍሊዝ ትሰማለች። በዚህ በእያንዳንዱ ነገር በጣም ትናድዳለች። በጣም ተናዳ ፍሊዝ ወደዛ ቦታ በመምጣት እንዴት የአዝራን ንብረቶች በሙሉ ለእሷ ለኤንጅላ አሳልፈ ትሰጣለህ በማለት ትነግረዋለች። ኤንጅላም ግን ከዚህ በኋላ አክስቴ አንቺ የኔ አክስት ነች፣ እናም ደግሞ እኔም ልክ እንደ አዝራ ይገባኛል ሁሉም ነገር፣ እኔ የአቲፍ የልጅ ልጅ ነኝ በማለት እስከዛሬ ለራሷ ዝም የምትለው ኤንጅላ አሁን አፍ አውጥታ ትናገራለች። ፍሊዝ በሁሉም ነገር ተናዳ አባቷን ዳግመኛ ተወቅሷለች። አባቷ ግን ወደፊት ለፊት እየሆነ ከዚህ በኋላ ኤንጅላ እንድትናገራት አልፈልግም በማለት ጸጥ እንድትል ያደርጋታል። ኤንጅላ ደግሞ ፍሊዝ ገንዘብ ስታት ነበር፣ እናም ከሀገር እንድትወጣ እያደረገች ነበር። ይህንን ሁሉ ነገር ለማጋለጥ ያንን ገንዘብ ይዛ ለፍሊዝ በመምጣት በመስጠት እንኪ ገንዘብ ስልክ እኔ ወዴትም አልሄድም እያለች ኤንጅላ ትናገራለች። በዚህ ጊዜ ላይ አቲፍም ምንድን ነው ይሄ ገንዘብ ሰታሽ ነበር ከዚህ እንድትሄጂ በማለት ኤንጅላን ይጠይቃታል። አቲፍ እሷም አዎ ከፍሊዝ ገንዘብ ተቀብዬ ነበር ግን ደግሞ አልሄድኩም በማለት ሁሉም ነገር ተነግረዋለች። ይህንን ነገር ሲሰማ አቲፍም በጣም በልጁ ያፍራል፣ በፍሊዝ በጣም ያፍርባታል። ኤንጅላ አቲፍንና እንዲሁም ደግሞ ፍሊዝን ማጣላት ቻለች። አሁን ደግሞ በቀጣይ ከቤት ውስጥ የተባረሩት ሰራተኞች እንዲመለሱ አቲፍ በመደወል ሁሉም ሰዎች ወደ ቤቱ ጠራ። ከድርና እንዲሁም ደግሞ ኤንጅላ በመኪና ውስጥ በመግባት አሁን ቀጥታ ወደ አያቷ ቤት መሄድ እንደምትፈልግ ነገረችው። እሱም አያቷ ቤት ውስጥ ቀጥታ ይዟት ሄደ። በዚህ ጊዜ ላይ አሁን ፍሊዝ ከአባቷ አቲፍ ጋር በመጣላቱ የተነሳ ኤንጅላን ደግሞ ትልቅ ጉዳይ ውስጥና እንዲሁም እሷን መጥፎ ሁኔታ ውስጥ ለማስገባት ወሰነች። በዚህ የተነሳ የኦስማንን ስልክ ከፈለገች በኋላ ቀጥታ ለኦስማን ደወለችለት። ኦስማን ማለት የኤንጅላ አያት ግን ደግሞ ትክክለኛ አያቷ እስከዛሬ ተሸውዶ ነበር። እናም ይህንን ጉዳይ ኦስማን አያውቅም። ኦስማን ከሀገር ወጥቷል። ስልኩን በሚያነሳበት ሰዓት ላይ ከፍሊዝ ጋር ይገናኛል። እናም ኤንጅላ የልጅ ልጅ መስላ ከሆነ በጣም ተሳስተሃል ኦስማን፣ ኤንጅላ ትክክለኛ የአቲፍ የልጅ ልጅ ናት። እናም ደግሞ አንተ እስከዛሬ ተጭበርብረሃል። ለዚህ ሁሉ ተጠያቂዋ ደግሞ ኤንጅላና አፌ ናት በማለት ትናገራለች። ይህን ነገር የሰማው ኦስማን በጣም እንደ በሬ እየገሰገሰ ወደ ቤቱ ያምራል። ኤንጅላ በራፋቸው ላይ መታ ትቆረቁራለች። ወደ ውስጥ ግን መግባት አልፈልግም ትላለች። የአቷ ቤት ውስጥ መግባት ኤንጅላ አፈረች። ሙበራም ምን አይነት ቅሌታም ነሽ፣ እንዴት ወደ ቤት ውስጥ አትገቢም? እናም እኛን ገብተሽ አትጠይቂንም ስትል ትናገራለች። በሌላ በኩል አፍፌም ቢሆን እባክሽን ልጄ ነይ ግቢ በማለት ትጠራታለች። ግን ደግሞ ኤንጅላ አልገባም፣ ዳግመኛ ልመለስ አልችልም፣ ከዚህ በኋላ እኔ ወደ እናንተ ጋር ልመጣ የምችልበት ምክንያት የለኝም ስትል ትናገራለች። አሁ እስከዛሬ አኑራችሁኛል፣ ግን ደግሞ በህይወቴ ሙሉ በድላችሁኛል። ስለዚህ እናንተን አላውቃችሁም። በተለይ ደግሞ አያቴ ላይሽም ሆነ ልመለከትሽ አልፈልግም፣ ከአንቺ ጋር ጨርሻለሁ በማለት አያቷን ተሰርባታለች፣ ተንኳሸታለች። ኤንጅላ ይህንን በሙሉ ስትናገር አፌ ደግሞ ከዓይኖቿን ባየወጡ ወደ ቤቷ ውስጥ ወደ ክፍሏ ትገባለች። በጣም ታለቅሳለች። ኤንጅላን ይቅርታ ብትጠይቃትም ኤንጅላ ግን ልትሰማት አልቻለችም ነበር። ኤንጅላ የመጣችበትን ዋና ምክንያት ከፈጸመች በኋላ አሁን ቀጥታ ወደ ቤቷ ትመራለች። አቲፍ የቤቱ ሰራተኛዋን ጀሚልን ይቅርታ ማድረግ አይፈልግም፣ ግን ደግሞ በልጁ ማለትም በልጅ ልጁ የተነሳ ይቅርታ እያደረገላቸው ይገኛል። ለዘመናት የደበቁትን ሚስጥርና ስለ እያንዳንዱ ነገር ያወራል። በሌላ በኩል ቤልጎን ተደብቃ አቲፍና እንዲሁም ጀሚሌ የሚያወሩትን ነገር በሙሉ ትሰማለች። ጀሚሌ የምትሆን እስከዛሬ አይፌ ጋር መሆኗንና አሁን ደግሞ ወደዚ ስለተመለሰች ደስ እንዳላት ትናገራለች። በሌላ በኩል እጅግ በጣም ተበሳጭቶና በጣም ተናዶ የመጣ ያለው ኡስማን አለ። ኡስማን መኪናውን እንዴት የነዳ እንዳለው እንኳን አያስታውቅም። በጣም ተናዷል፣ በጣም በሽቋል። የልዕልትነት ኑሮ እነሆ ሀብሉ ጀመረ። አሁን ለኤንጅላ ሁሉም ነገር አድልቷል። እናም ኤንጅላ የአዝራን የምትፈልገውን ቤት ተቀብላ ትገኛለች። በመጨረሻም የአዝራን ክፍል ወሰደች። እናም ያቺ የቤቱ ሰራተኛ የነበረችው ልጅ ዛሬ በሰራተኞች መመገብ ጀመረች። እናም እንክብካቤ ያደረገችላት ትገኛለች። የገዛ ጓደኛዋ የድሮ አብራ የስራ ጓዷ። እናም አሁን ኤንጅላ በጥቂቱ ቢሆን ኢሚኔ ላይ ከተጫወተችባትና ካስበሳጨቻት በኋላ አሁንም ቢሆን እህትማማቾች መሆናቸውን ልዩ እንክብካቤ እንደማያስፈልጋት ነገረቻት። አዝራ ማንም ሰው ሳይመለከታት ኤንጅላ ክላስ ውስጥ ገባች። ቤቷን ጥላ ወጥታ መጣች። አዎ እደግመዋለሁኝ፣ ከመቴ ጋር አብራ የነበረችው አዝራ ኤንጅላ ቤት ውስጥ ኤንጅላ ክፍል ውስጥ ትልቁ ቤት ውስጥ መጣች። ሰተት በላይ ኤንጅላ ክላስንም ከፍታ ገባች። ማለትም የድሮ የአዝራ ክፍል እና ሙሷ ጋር አብራ ከሄደች በኋላ እዚህ ማድረር እንደምትፈልግ ለኤንጅላ እየነገረቻት ከኋላ ደግሞ መቀስ ይዛ እሷ ላይ አደጋ ለማድረስ እና የእሷን ጸጉሮች ለመቁረጥ እንዲሁም እሷን ለመውጋት ሙከራ አደረገች። በዚህ የተነሳ ኤንጅላ ነቅታባት አዝራን በእጆቿ ካስገባቻት በኋላ በእጆቿ ይዛ የነበረውን መቀስ ታስጥላታለች። እብድ ነሽ እንዴ? ምን እያደረግሽ ነው ያለሽው? እኔ ምንም ቢሆን እኮ የአንቺው ዘመድ ነኝ በማለት ኤንጅላ ልታስቆማት ትሞክራለች። ግን ደግሞ አዝራ አሁንም ጥቃት ልታደርስባት ስትሞክር በመጨረሻ ግን ደግሞ ኤንጅላ አዝራን ጥፍንካር ከይዛት ከዚህ በኋላ እንደዛም ታደርጊ ከሆነ እኔም አንቺ ላይ አደጋ ማድረስብሽ ይሆናል
በዚህ አንቀጥልም ስትል ነግራት እንድትቀመጥና አርፋ እንድትተኛ ታረጋታለች። ኤንጅላ በሰቀቀን እንቅልፏን ሳተኛ አደረች። የአፊፌ በራፍ በጣም በንዴት ይንኳኳል። ያንኳኳ የነበረው ሰው ደግሞ ኦስማን ነው። ኦስማን አሁን ላይ ስለ ሁሉም ነገር አውቋል። እናም በዚህ የተነሳ በጣም ተበሳጭቶና በጣም ተናዶ ክፈቺ ብያለሁ እኛኝ ሴትዮ ክፈቺ በማለት በራፉን ያንኳኳል። አፊፌን የተጠራ ነው። ኦስማን መጣ በማለት አፊፌ በጣም ትደነግጣለች። ሀሊልና እንዲሁም ሙባራ ደግሞ ስለ ጉዳይ አውቀው በጣም ደንግጠው ይገኛሉ። በዚህ ሰዓት ላይ ደግሞ አባታችሁ ከመጣ በኋላ በራፉን በግዴታ ከፍቶ አፊፌ የነበረችበት ክፍል ውስጥ ገብቶ የአፊፌን በራፍ ይዘጋል። እናም ወደ ሰው ፊት ለፊት እየሄደ ምንድን እንዳረግሽ አሁን ንገሪኝ። እኔን የኔ ልጅ ያልሆነ ልጅ እንዳሳድግ አደረግሽኝ፣ የልጅ ልጅ ሰጠውክ ብለሽ ነገርሽኝ፣ ግን ያ ሁሉ ነገር ውሸት ነው በማለት አንገቷን አንጓዛት። እናም ሊገድላት ሞከረ። በጣም በሚያስፈራራ ሁኔታ ኦስማን አዚዜን ገደላት። አዎ እንቃረጉ ትንፋሾቿ እስከሚያቆሙ ድረስ ያን ነገር አደረገው። በዚህ ነገር በጣም ደንግጦም ካለበት ቦታ ተንስቶ በፍጥነት እያለቀሰ በራፉን ከፈተው። በራፉን ከከፈተው በኋላ ይህን ነገር የተመለከቱት ሙበራና እንዲሁም ሀሊል እናታቸውን ለማዳን ሙከራ አደረጉ፣ ግን አልቻሉም። መቴ ከአልጋው ላይ ሲነሳ ማንንም ሰው ከጎኑ ማግኘት አልቻለም። ሚስቱ አሁን ኤንጅላ ጋር ስለሄደች ነበር። የስልክ ደውሉ ከእንቅልፋቸው ይቀሰቅሳታል። ኤንጅላም ሆነ እንዲሁም ደግሞ አዝራ ተራ በተራ ስልክ ይደውልላቸዋል። አፊፌ አደጋ እንደደረሰባት ነው። ኦስማን እንደመጣ በጣም ተበሳጭቶ እንደነበርና ሊገላት እንደሞከረ ትሰማለች። በሌላ በኩል ደግሞ አዝራ ከመቴ የት እንደሄደችና ወደ ቤት ቶሎ እንድትመለስ እያስጠነቅቃት ይገኛል። አሁን ይህንን ሁሉ ነገር የሰማችው ኤንጅላ አቷን ምንም እንኳን አልፈልግሽም አልወድሽም ብትላትም አሁን ግን መታ ታቅፋታለች። የመጣችው ከአቲፍ ጋር ነው። ይህንኑ ጉዳይ ሰምቶ እየነበረው ደግሞ እዚያ ወደዛ ስፍራ በመምጣት አሁን እዚያ ኡስማን እስከሚረጋጋ ድረስ እቤት ውስጥ ላስቀምጠች ሲል ይናገራል። አቲፍም ቢሆን ይህንኑ አደርጋለሁ ሲል ከቢልጉን ጋር ነበርና የመጣው። እሷን ብትሆን አፊፌ አሁን ከዚያ ጋር ብሄድ ይበልጣል በማለት ከዚያ ጋር ተንስታ ትሄዳለች። ኤንጅላም እንድትሄድ ታደርጋለች። ቤልጉንና እንዲሁም ደግሞ አቲፍ አሁን ላይ እርስ በርስ ተጋብተው ይገኛሉ። ኤንጅላ በሷ የተነሳ አሁን አቷ ሙታም እንደነበረ ስታውቅና አቷን የተነጋረችውን እያንዳንዱ ነገር ስታስታውስ በጣም አዝና ወደ ባህር ዳርቻው ጋር ሄዳ ታለቅሳለች። ከኋላ እመቴ በመሆን እሷን እያጽናናትና እያረጋጋት ይገኛል። አልገባህም መቴ፣ እኔ ያለሁበት ሁኔታ ተመልከት። አህቴን አጥቻት ነበር። እናም ደግሞ ኡስማን አለ። በሌላ በኩል ኡስማን የሚያቆም አይሆንም። አሁን ህይወቴ ምስቁልቁል ወጥቷል። እኔ ተራ ሰው ነኝ። እዚህ ህይወት ውስጥ ሁሉም ደብቀውኛል። ማንን ማመን እንዳለብኝ አላውቅም። እኔ ተራ ኑሮ ያለው ግን ተራ ሳልሆን፣ ይህ ደግሞ እኔን ያለ ቤተሰብ እንድኖር አድርጎኛል በማለት በጣም እያለቀሰችና እየተሳቀቀች አሁን መቴ ካለበት ስፍራ ኤንጅላ ጥላት ሄዳለች። አሁን ሁሉንም ነገር እንዲህ እያለ አልፎ አሁን ቤልጉንና እንዲሁም አቲፍ የሚጋቡበት የሰርጉ ቀን ደረሰ። ቀለበቱን እያደረገችው ቤልጉን አሁን ከአቲፍ ጋር ልትጋባ ነው። ምንም እንኳን እዚያ ይህን የትዳር ግንኙነት ባይፈልገውም ግን ልጁ ቤልጉን ስለፈልጋችሁ ብቻ ሁሉም ነገር ይሆናል። እስከሱ ቁጥጥር ውጭ ወጥቷል። በሌላኛው ስፍራ በጣም ተበሳጭቶና ተናዶ የሚገኘው አንድ ሰው አለ። ኦስማን ችግሩ አልበረደለትም። እናም በዚህ የተነሳ በጣም ተናዶና ተበሳጭቶ አሁን መሰራውን ከኋላ አቀባብሎ ወደ ሰርጉ ቦታ ይመጣል። ማንን ሊያጠቃ የሌላችንም ጥያቄ ነው። ሰርጉ ላይ በመጨረሻ እዚያ ከልጁ ጉልተን ጋር ተያይዞ ለመሄድ ሙከራ ያደርጋል። አዎ ኦስማን ደግሞ መሳሪያውን ይዞ በመኪናው እየበረረ እየመጣ ይገኛል። እዚያ ደግሞ ወደ ሰርጉ ቦታ ሊሄድ ሲል መቴን አባት ፋሩንሳ ይዘው ትመጣለች ጀሚል በማለት ጉልተን በዚህ በደስታ ስታብድ፣ ግን ደግሞ እዚያ ከፊት ለፊቱ የተመለከተውን ነገር ማመን አልቻለም። በሌላኛው ስፍራ የሰርጉ ስነስርዓት የተፈጸመ ባለበት ሰዓት ላይ ሁሉም ተደስተው ባለበት ሰዓት ላይ ኦስማንም መሳሪያውን ይዞ ወደ ኤንጅላ ጋር ይመጣል። ኤንጅላንም ከፊት ለፊት ካገኛት በኋላ ኤንጅላ አለቅሽም በማለትም ሲናገር አንተን ከዚህ በኋላ አልፈልግም፣ አያቴም አትሆንም፣ አንተ በጣም ጨካኝ ነህ፣ የአያትነት ሚናም ሊሰጥህ አይችልም፣ እንኳንም እንደዛ ሆነ በማለትም ስትናገር ኤንጅላን በጥፊ ይመታታል። በጥፊ የተመታችው ኤንጅላ በጣም ስተበሳጭታ አልፈልግህም ሂድልኝ ብላ ስትናገር መሳሪያውን አቀባብሎ ወደፊት ለፊት ይደቅናል። በዚህ ሰዓት ላይ መቴ እባክህን አቁም እያለ ይናገራል። እናም በድንገት የመሳሪያው ቃታ ይሳባል። አንድ ሰው ከነሱ መካከል ይመታል። መቴ ይደማል። ውድ ተመልካቾች መቴ በመሳሪያ ተመቷል። ቀጣይ ምን ይፈጠራል? ይህ ለሁላችንም ጥያቄ ነው። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ነው። ሀሳብ አስተያየታችሁን ቪዲዮ ላይ አስቀምጡልኝ ኮመንት ስፍራው ላይ። ቀጣይ ክፍል እንዲለቀቅ ፓርት 2 ማለታችሁን አትርሱ። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ።